አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወንድሞቼን ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ነባሮችም ላይክ እና ሼር እያደረጋችሁ አበረታቱኝ። አይከፈልበትም። ለምንድን ነው ግን እኔ ለእናንተ ጥሩ ጥሩ ነገር ነው ማመጣላችሁ ማስብላችሁ ማለት ነው። እና ደግሞ እቃ ማዘዝ የምትፈልጉ ልጆች እዚህ ጋር በተቀመጠ ስልክ ቁጥር በመስመር እንደገና ደግሞ በዋትስአፕ በኢሞ እየደወላችሁ እቃ አዘዙን። ሀባይብ አበረታቱኝ። እንዲሁም ደግሞ የረመዳን አስቤዛ ማዘዝ የምትፈልጉ ዘዙን። የትኛውም ሀገር እናደርሳለን። እንግዲህ እዚህ ጋር እንደምታዩት ደሴ ማለት ነው። ወላሂ ነው የምላችሁ ሀገራችን በጣም ተሻሽሏል። ማሻአላህ ተባረካላህ ነው። እንደምታዩት ቢቢንጃን አለ፣ ሂያር አለ፣ የሌለ ነገር የለም። ቆይ ስማታን እንጋ ይሄ ፊልፊል ማን ነው? ይሄ ፈረንጅ ምንድነው የሚባል ጥቅል ጎመን ቀዩ ዛረቦቹ ለሰላጣ የሚጠቀሙት ፈሶሊያ ያለ መንደሪን፣ ይሄ የሴፈንዲ ሀፕ ማሽም ልነግራችሁ አልችልም። ወላሂ ነው የምላችሁ ብትቀምሱት በቃ ሳኡዲ ጋር ምንም አይለያይም። እንደምታዩት ቆንጆ ነው። ያውም የዚህ ሀገሩ ተላጃ ምናምን አይገባም። የሚገርማችሁ ነገር ተላጃ ሳይገባ ማለት ነው። አቮካዶ አለ፣ የሌለ ነገር የለም። ፊልፊል ሮሚ፣ አክተር፣ አህመር፣ አስፈር እሱም አለ። እዚህ ጋር ግን አላስገባሁትም። እንዳጋጣሚ ሆኖ ጨርሰናል አሉ እነሱም። ይሄ ረመዳን ላይ ደግሞ ምንድነው የሚጠበሰው ነገር በዱቄት እዛ ውስጥ ላይ ነጫ የሆነ እኔ ለራሱ አረበኛው ልጠፋብኝ ነው ልበላችሁ። እሳለ እና ማሻአላ ቱፋህ አለ። ቱፋሃው ግን በጣም ውድ ነው። የሚገርማችሁ ነገር 4 ሀባ 600 ብር ነው። በእርግጥ በሳውዲ ሪያሉ ሲመነዘር ያው ነው፣ ውድ ነው ቱፋሃው። በቃ የሌላ አሲር ብትሉ በአይነት አለ። ፈሶልያውን ሳይኔ በጣም ነው የተገረምኩት። ሀገራችን እንግዲህ ምን አይነት ለውጥ ላይ እንዳለች ከዚህ መረዳት ትችላላችሁ። ይሄ እንግዲህ ደሴ ነው። እርግጠኛ ሆኜ ነው የምነግራችሁ። ኮምቦልቻ ደግሞ ከዚህ የተሻለ ይሆናል። አዲስ አበባ ደግሞ ያው እያያችሁት ነው በሚዲያ እንደዚሁ። ማሻአላህ ተባረካላህ ብያለሁኝ። አላህ ሰላሙን ያምጣልን እንጂ አገራችን በጣም ጥሩ ሁኔታ ላይ ነው ያለችው። ይሄንን ጥቅል ጎመን ቀዩን ሳይ በጣም ነው የተገረምኩት። እኛ ቤት እንግዲህ መዳሜ በጣም ነው ለሰላጣ የምንጠቀመውና በጣም ገረመኝ። እንደምታዩት እንግዲህ ብርቱካንም ያው ታወቀ ነው። በርግጥ ብርቱካንም ቆንጆ ነው፣ ግን እንደ ሳውዲ አይሆንም ጣዕም ነው። ሀፓፑ ግን በቃ ተላጃ ከገባ ያው የሳውዲ እንደ ሳውዲ ነው ማለት ነው። ሳውዲ ራሱ ያስንቃል። እና ማሻአላህ ሀገራችን በዚህ ሁኔታ ላይ ተሻሽላለች እላችኋለሁ። ሀባዬ ይሄ እንግዲህ ደስ